ምን ሆነ ነው አንተ ፊሊት የነፉባት ዝንብ የመሰልከው? አትናገርም እንዴ? ምን ሆነ ነው እኮ ነው? አይ ባሻ የኛ ነገር አልሆነልንም። እኔ የኛ ይላል እንዴ? ደሞ ነው የተመቸው ወዲህ ነው ያንተ ማህበርተኛ የሆንኩት። አንድ ማህበር ሆነ እኮ ጉሩትን አልሰሙማ። የምን ጉድ ነው እሱ የምታወራው? ለነገሩ ያንተ ማህበርተኛ መሆኔ በራሱ ራሱን የቻለ ጉድ ነው። ባሻ ሁለታችንም አልሰለጠናችሁም ተባልነ። ሰለጠናችሁም ተባልን? አዎ አንተን ያልሆን ወደኔ አታላክ። ምን ይላል ይሄ? ምን ያልሰለጠነው ነው ባካችሁ? ባሻ ወዴት እንዴት ነው ነገር? እኛ መስበሳችን ተናንቀን እንደገና እነሱም ንቀውን እንዴት ነው የሚዘለቀው? ዛሬ እየቃዠ ነው። በልና ፈትሸኝና ልግባ። ፍተሻ ቆምን እኮ ከአሜሪካ የመጣ ዘመናዊ ቡኪቱክ የያዘ ፍታሽ ፈትሾታል። አሜሪካ የመጣ ቡቺ ደሞ እዚህ ሀገር ውሻ ጠፍቶ ነው እንዴት አሜሪካን ድረስ ዘበኛ ቡቺ ይዞ የሚመጣ? ይኸው ባሻ እንዲህ ያለ ነገር ነው እንግዲህ አልሰለጥኑ የሚያስብለን። ቡኪቱክ ውሻ አይደለም አንተዬ። እና ምንድን ነው? ምን አውቄ? ታላወቅ ታዲያ ምን ትቀባጥራለህ? ቀባጣሪ ምንም ቢሆን እኮ ዋስትና አርቄ አስገባው ነኝ። ያንተ ላይ ነው ለሙሙ ምትል እንደፈራሁት እንቅልፍ አበዛ ብለው ሊሰዱ ነው አይደል? አዎ አሜሪካ የነቃ የሰለጠነ ጥበቃ ሊያመጡ ነው ተብሎ ወሬ ተናሱ። አይዞ ያው ላንተም እግዚአብሔር አለ። ኧረ ለራሱ አይዞት። የግድ አንድ ጥያቄ አለ ልጠይቆት። ምን አልካታ? ተመቸህ ወዲህ ነው አንተ እኔን ጥያቄ የምትጠይቀው አንተ? ታውኩት። አይ ነገሩ አደፋፈር አበሳይቶኝ ነው እንጂ ለነገሩ ተፈቅዷል። እስቲ ጠይቅ እስቲ። ተኩሩሌልና ተባሻ ማንኛው ይበልጣል? ኮሎኔል ለመሆን እኮ አንተም ተነስተህ ነገ ኮሎኔል መሆን ትችላለህ። ባሻ መሆን ግን በጣም ከባድ ነው። ቆይ አሁን እኚህ የሚመጡትን ኮሎኔልን እርስዎ ባሻ ይበልጧቸዋል? አሳምሬ እንዴ ሲጀምር ኮሎኔልና ባሻ እንዴት ይስተካከላል? አይ እውነትም ጅል ነው። ሀሪያ የምናፈሰው ወሬ ዝም ብሎ ነዋ እንዴ? ቆይ ግን እኛውን ኮሎኔልን እርስዎ ባሻ ብልጫውትን እንደው ዝርዝር አድርጎ አስረግጠው ይንገሩኝና እኚህን ኮሎኔል እንደው ጉድ ነው የሚያደርጋቸው። ያስ እንግዲህ አንድ በልልኝ አልኩ። ተኔና ተኮሎኔል እዚህ ቤት በመምጣት ማን ይበልጣል? እሱ አንድ አትልም ብያለሁ። ዘሩ ተኔና ተኮሎኔል ማን ነው ቀድሞ የሚያውቀው? እሱ ሁለት አትልልኝ ብያለሁ። ሶስተኛ በድር ውስጥ ከባንቲ ቀጥሎ ሰው የሚያዳምጠው እኔን ነው ኮሎኔልን ነው? ኮሎኔል ቀድሞ ነገር እድር ውስጥ መቻ አለበት። በቃ ሶስት ባሻ ይበልጣል ይግቡ። ታዲያ ዝም ብሎ እኮ ነው ቱቱቱ የሚለው እንጂ ኮሎኔል ተኔ ጋር አይስተካከልም እኮ። ገባኝ አልኩ እኮ። በል አሁን ፈተሸኝና ልክ በቃ ተባለ እኮ። ጥሩ ሆነ። እኔ እኮ የገረመኝ